አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የአቡ አነስ የተርቢያ ሚዲያ ተከታታዮች እንግዲህ በመጀመሪያው የተመረቅንባት እለት የተመረቅንባት ቀን ልዩ ናት እያሉ ተማሪዎችን ያዜሙት መዝሙር ምንም ክፋት የለውም። በዲነል ኢስላም ክፋትና እንቅፋት ሐራምነት ክልክልነት እንደሌለው አስረግጬ ልነግራችሁ እችላለሁ። አይ አለበት የምትሉ ካላችሁ ደግሞ ኑ መሳሪያ አትንጠልጠሉ። ንግግሩ ምን ይላል ያዙ። ስለ መሳሪያ ሐራምነት የተረጋገጠ ነገር የለም ጭራሽ። በዚህ እናንተ አሁን ንግግሩ ላይ የተመረቅንባት እለት ናት ዛሬ ናት ብለው ያዜሙት የደስታቸው ቀን የሆነ የተማሪዎችን እናንተ ልጆቻችሁ ልትልኩ ትችላላችሁና ሊሉ ይችላሉ ልጆቻችሁም። ስለዚህ ይሄ ሐራም አይደለም። ሐራም እያሉ ከሆነ ልጆቻችሁ የሚሉትን የተደሰትንበት ቀን እያሉ የሚያዜሙትና የሚጨፍሩት ሐራም ከሆነ ለምን ወደ ሐራም ትምህርት ቤት ትልካላችሁ? ብዙ ጣጣ ነው የሚከተልባችሁ ማለት ነው። في الدنيا والآخرة ከሳሪዎች ናችሁ እናንተ። لما تقولون ما لا تفعلون የማታደርጉት ለምን ትናገራላችሁ ነው። ሐራም ካላችሁ ልጆቻችሁ ከዛ ትምህርት ቤት እንዳትልኳቸው። ስለዚህ ሐራም አይደለም ነው። እስኪ ወደ ሁለተኛው አንግባ ደግሞ። እሺ ለተመራቂ ተማሪዎች ወደ ሁለተኛው እንሂድ። እቺ ልዩ ናት እያሉ ነው። የተመረቅንባት እለት ልዩ ናት። አሁን ቀጣይ ሁለተኛው ተከታተሉ። ይሄ ምን ልትሉት ነው? ይሄ ሐራም ነው? በቃ እንግዲህ ያው አማርኛው እሱ ነው። እንኳን ደስ ያላችሁ ነው እየተባለ ያለ። ስለዚህ ቤተሰብ ይሰበሰባል። አባት፣ እናት፣ አጎት፣ አክስት፣ የአጎት ልጆች፣ የአክስት ልጆች፣ ብዙ ጓደኞች፣ ጎረቤቶች ይጠራሉና ያው የደስታ መግለጫ ነው። ብቻ መስተካከል ያለበት ያልኳችሁ እኔ ትንሽ እነዚህ ህፃናት ስለሆኑ አደግ ያሉ ከሄዱ በኋላም ቅልቅል እንዳይፈጠር እሷን ትንሽ አሁን ሐራም አይሆንባቸውም። እነዚህ ህፃናት ናቸው። ወንድና ሴት ቢቀላቀሉ ህፃናት ናቸው። ነገር ግን ለወደፊቱ ይህንን እያካበቱ እየለመዱ ከሄዱ ወደ ሌላ አዝማሚያ እንዳይለወጥ። ይህ አሁን የተማሪዎች ነው፣ የትምህርት ቤት ነው። የትምህርት ቤት አስተማሪዎች ናቸው እየተጠቀሱ ያሉ ሚናቸው የተወጡ ፊደሎችን ለይተን እንድናነብ ፊደሎችን እንድንለይ ማንበብ